አማርኛን እንዴት በቀላሉ ማንበብ እንችላለን? ሰላም፣ መምህርት ሀያት እባላለሁ። በቢኤፍ ኤዱኬሽን ኤንድ ትሬኒንግ ሰርቪስ አማርኛን በማስተማር የ2 ዓመት ልምድ አለኝ። በዛሬው ቪዲዮአችን አማርኛን እንዴት በቀላሉ ማንበብ እንደምንችል እናያለን። እስከ መጨረሻው ድረስ አብራችን ከቆያችሁ ደግሞ የሚሰጣችሁ ቲፕ ስለሚኖር ቪዲዮውን ላይክ በማድረግና ቻናላችን ሰብስክራይብ በማድረግ ጀምሩ። በዚህ ቪዲዮ 4 ዋና ዋና ነገሮችን የምናይ ይሆናል። እነሱም አማርኛን ለማንበብና ለመጻፍ በጣም ቤዚክ የሆኑ ነገሮች ሲሆኑ በመጀመሪያ የምናየው ባለ አንድ እግር የሆኑ ፊደላትን ነው። በሁለተኛነት ደረጃ የምናየው ደግሞ ባለ 2 እግር ፊደላት የሆኑትን እናያለን። በመቀጠል ደግሞ ባለ 3 እግር ፊደላትን የምናይ ሲሆን በመጨረሻም እግር አልባ የሆኑ ፊደላትን አይተን ቪዲዮአችንን የምንጨርስ ይሆናል። አንደኛ ባለ አንድ እግር ፊደላት። እዚህ ፊደሎች ለምሳሌ ልክ እስክርቢቶን ብንወስድ እስክርቢቶ ቀጥ ያለ ወይም ባለ አንድ እግር ብለን ልንጠራው እንችላለን። እነዚህም ፊደላት የምናያቸው ልክ እንደ እስክርቢቶ ባለ አንድ እግር የሆኑ ፊደላትን ነው። ለምሳሌ ተ ቸ ነ እና የመሳሰሉት ተጠቀሰው። ሁለተኛ ባለ 2 እግር ፊደላት። እነዚህ ደግሞ ልክ እንደኛ እንደ ሰዎች 2 እግር አላቸው። በ2 እግራቸው የሚቆሙ ብለን ብንወስዳቸው ለምሳሌ በ ሰ ሸ እና የመሳሰሉት አሉ። ሶስተኛ ደግሞ ባለ 3 እግር ፊደላት ናቸው። እኛ ሰዎች በ2 እግራችን ስንቆም 2 እግር ተጨማሪ ደግሞ ትልልቅ ሰዎች ከዘራ ሲይዙ 3ኛ እግር እንደሚኖረው እነዚህን ፊደላት ለመቆም 3 እግር ያስፈልጋቸዋል ማለት ነው። ለምሳሌ ሐመርሃ፣ ጠ እና ጨ የመሳሰሉት አሉ። በመጨረሻም እግር አልባ ፊደላት እናያለን። እነዚህ ደግሞ ምንም አይነት እግር የሌላቸው ሲሆኑ ለምሳሌ መ፣ ወ፣ ሀ፣ ረ እና የመሳሰሉት ይጠቀሳሉ። እሺ የዛሬ ቪዲዮአችን ይሄን ይመስላል። ቪዲዮአችን ከተመቻቸው ቻናላችንን ላይክ እና ሰብስክራይብ ያድርጉ። እስከ መጨረሻ ድረስ አብራችሁ ለቆያችሁት ደግሞ ቲፕ አለ ባልኳችሁ መሰረት ቲፑን አሁን ነግራችኋለሁ። ቲፑ የሚሆነው ደግሞ እስካሁን ድረስ ያስተማርኳችሁን ከነ ሙሉ ማብራሪያና ምሳሌ በፒዲኤፍ መልኩ አዘጋጅተንላችኋል። እስካሁን ድረስ የተማርነውን ትምህርት ከነ ሙሉ ማብራሪያና ምሳሌ ጋር የያዘ ፒዲኤፍ ነው። ይህንን ፒዲኤፍ ለማግኘት ከታች በምናስቀምጥላችሁ ዲስክሪፕሽን ላይ የቴሌግራም ሊንክ ስላለ ቴሌግራማችን ጆይን በማድረግ ማግኘት ትችላላችሁ። እስካሁን ድረስ አብራችሁ ስለቆያችሁ አመሰግናለሁ። እንደዚህ አይነት ፈጣን ትምህርቶች እንዲደርሳችሁ ቻናላችን ሰብስክራይብ አድርጉ። አንድ አስተማሪ ተመድቦላችሁ መማር የምትፈልጉ ከሆነ ደግሞ ስልካችንን እናስቀምጥላችኋለን። በመደወል ማግኘት ትችላላችሁ።